እውነት ለመናገር ይሄን ማንም አልጠበቀም። የሰው ልጅ አስገድደህና ልትሏቸው 10 ጊዜ ሚስት ይምጡ። እቺ ልጅ ለፍቅር ብላ ከእናቷ ተጣልታ በመጨረሻም ድንግርት የፈጠረው የጥንዶቹ መለያየት ምክንያት አባቴ ይከብደኛል እንጂ ማየት ደበረኩ። በኮሜዲ ስራዎቹ የምናውቀው ጃፈር ኮሜዲ እንግዲህ የድረሱልኝ ጥሪ አቅርቧል። ይህ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ። እነዚህና ሌሎችም ሶሻል ሚዲያ ላይ መነጋገር የሆኑ ጉዳዮችን እያነሳን ፈታ እያልን የምንጨዋወት ይሆናል። ለዚህ ቻናል አዲስ ሆናችሁ ካላችሁ አኒባቢዳ አቲ ሽንኩርቶታ ሰብስክራይብ ምግባር ካይተረሲም ቤተሰብ ገና በጠዋቱ 16 ኪሎ ሜትር ግቡልኛ እኔ ወንድማችሁ የሎ አልቅ ያለውና በዚህ ቪዲዮ ኢነርጂው ትንሽ ለዘብ ካለባችሁ አስቀድሜ ይቅርታ መጠየቅ እፈልጋለሁ። ቆይ ለምንድን ያልነገራችሁኝ? ማለት እድሜ እየጨመረ ሲመጣ ጭንቀቱ እንደዚህ እንደሆነ ማንም ያልነገ እኔ አልጠበቅኩም። ኧረ በጣም ይከብዳል። ቤተሰብ እንዴት ነው የቻላችሁበት? እኔ ቴራፒቲክ ምላቸው ነገሮች ከእናንተ ጋር እዚህ ጋር መጥቼ ከመገናኘት በተጨማሪ አሁን ላይ ሩጫ ሆኗልና ሌላ እስቲ በምንድን ነው ሰከን የምትሉት? ቤተሰብ ከስር ኮመንት ላይ ንገሩኝ። እንዲ አሁን ልጅነቴ ናፈቀኝ የሚለው ዘፈን ጣዕሙ በጣም ግን ያም ሆነ የላይፍ ብትከብድም አይገርምም። መሽቶ ላይ ቅርጽ ፀሐይ ብትጨልም የዚች ዓለም ህይወት ፈተና በስቶ ባንተ ምንም ቢጸና አስተምሮ ላይ ቀር ማለፉን አታስብ ክፉ ጊዜ ብዙ ያረጋል ቻላርገው ይነጋል። የተለመደችው ላይክ እንግዲህ እንዳትረሳ ቤተሰብ ቀለላሽ ከፍ አድርጉትና ስልኬ ቻርጅ ዘግቶ ስለ ህይወቴ ማሰብ ሲጀምር ያኔን የተደበቁ ነገሮች ሁሉ አንዴ ሰብሰብ ብሎ ይመጣሉ። ከውጭ ሲመጣ ባልሽ ምን ማድረግ እንዳለብሽ አንድ ነገር ነገር አንዳንድ ቀን ሁሌ ባይሆንም ማለት ነው አንዳንድ ቀን ወይም ደግሞ ድንገት ባልሽ ከውጭ መጥቶ በር ቆርቆሮ እንደከፈች የመጀመሪያ መብራቱን አጥፊበት፣ መብራቱን እልም አድርጊበት። ሊደነግጥ ይችላል። ምን ተፈጠረ ይላል ሲመጣ ማለት ነው። ያንተ የፊት መብራት ለክላሱ ይበቃዋል ብዬ ነው ወይ እና እንደ አይነት ሙዶችን መጠቀም ከዚህ ነው እንደመጣው ሳብበሻል እናቴ የለም ያንተ የፊት መብራት በቂ ነው። ለእንደዚህ አይነትና ሌላ ተጨማሪ ሙዶች ሰብስክራይብ ያደረጋችሁ ቤተሰብ ቤብ ወይ ምን አይነት ኔክለስ ነው የምትተኝ? እኔ ምን አይነት ኔክለስ ነው የምወደው? ባለፈው ያየነው ነው ጎልዱ ፍላወር ያለው ለምሽ በስ ማንቡል ሰበል ነው ወስድሽን ከኔ አይደለም ላይ ብለይ ብሎኝ እኔ አይደለም ላይ አረ እንጂ ነጥቷት ተዘጋጂ እዛ 24 ነው። እውነትህን ነው አባቴ። ቀጥታ ጸበል ነይማ ለሊት 5 ሰዓት ተመልከቱ። እዚህ ጋር ተመልከቱ። እኚህ እናት ምን ያደረጉ እንደሆነ ልንገራችሁ። አሁን ከምሽቱ 5:20 ሆኗል። እኚህ እናት በዚህ ሌሊት በዚህ በበርድ ምንድነው የሚያደርጉት ብዬ ስጠይቅ አምሽቶ 1-2 ብሎ የሚመጣውን ልጃቸውን እየጠበቁት ነው አሉኝ። ይሄ ደግሞ ልጃቸው የሚያመሽ ከሆነ ሁሉ ጊዜ የሚያደርጉት ተግባራቸው እንደሆነም ሰማው። እኚህ እናት ብርዱንም ውርጩንም ችለውት ሰክሮ የሚመጣ ልጃቸውን እየጠበቁት ነው ማለት ነውና ልጃቸው በምን ያህል ልክ ባያስብላቸው ነው? እናትስ በምን ያህል ልክ ለልጃቸው ቢሳሱለት ነው ይሄንን ድርጊት የሚያደርጉ? ክብር ለእናቶች። ስለ ማዘር ስናነሳ ማዘር እድሜ ስንት ነው ብያት ትልቁ ብረት ድስት በ3 ቀን ይበልጣል። የማዘሮች ሪፈረንስ ፖይንት ይሄ ነው። የቤት ዕቃ ነው። ያች ዳንቴሏ ትበልጣለች ታውቃለህ። እኔ ምልጭ F50 ስንት ነው? 6500 ብር ብቻ። ከለር አማራጭ ይኖራል ብዬ አስባለሁ። ነጭ አለ እንዴ? ነጭ አለኝ። ጥቁር አለ? ጥቁር አለኝ። አብዛኛው ሰው የሚፈልገው በጥቁር ነው። ፒንክስ? ወይኔ ፒንክም በጣም ይወዱታል ቺኮች፣ ይገርማል። ብርቱካን ከለር አለ? ብርቱካን ከለርም አለኝ እኔ አባቴ F50። እሺ ጅንጉርጉር አለ? ጅንጉርጉር ሞልቶኝ በፋንታም እባብ ከለር አለ? እባብ ከለርም አለኝ እኔ አባቴም። በልጆች ከፈለግበት በአዋቂም አለ። እሺ ስንቄ ባንክ አለ? ብዙ ነጋዴዎች የከለሯን ሙድ የባትቱባት ይመስለኛል እና ዕቃ ሲያስገቡ በሁሉም ከለር ነው። እና ምን አይነት ሙዶችን እንጠቀም እስኪ? የነጋዴዎችን ኢንሳይደር የሚነግረን ካለ ከስር ኮመንት ላይ መብራቱን እልም አድርጊበት።
በሽንኩርት ሄሎ በያት ደጋግማ ደውላለች። ሄሎ በያት ኢየሱስ ሄሎ በያት ሄሎ በይ ቶሎ በይ ሄሎ በይ ምን ሆነሽ ነው? አሁንም እንቅልፍ ከለገልሽኝ አሁንም አረ እየደወለ ታጣፋሽ ሞሻዋሽ በርገተው እኔ ስልክ በሰጠሽ ምን ሆነሽ ነው አንቺስ? ማዘር በስራና በእንቅልፍ እንደማይደራደሩ ታውቂ። ተረፈረፋ አይነማው ዘረኝነት እንዳትሉት ጥሩ ዘረኝነት ነው። ሰርግ ሄጄ ከጎኔ ላለው ሰው ሙሽራዋ ግን ወንድ ነው የምትመስለው ስለው ልጄ እኮ ነው አለኝ። ደንግጬ ይቅርታ አባቷ እንደሆነ አላወቅኩም ነበር ስላቸው ኧረ እናቷን 35 ዓመቴ ነው። ትዳር እፈልጋለሁ። እኔ ጓደኞቼ ልጄን እንሳኝ እያሉ እየማሉ ማታ ማታ ገብቼ ማልቀስ ነው ስራዬ። ኧረ በአላህ ምንድነው ባክቴሪያ ራሱ ይወልድ አይደል እንዴ? ምንድነው የምታንቆላልጭኝ? በአላህ የአራስ ልብስ ይዛችሁ እየገባችሁ ኧረ ተፋቱኝ በአላህ። ያራዳ ልጆች እንደኛ ወልደን ነው እንዴ ያልወለድን ነው? ስማ ለመውለድም እኮ በቃ ምን ንግድ ባንክም ይወልዳል። ኧረ ተውኝ በቃ የሆነ ቀን ወልድ ይሆናል አይታወቅም። ወይም እኔ መወለዴን ራሱ እርግጠኛ አይደለም። ሰው የራሱን ህይወት መኖር አይችልም ኢትዮጵያ ውስጥ። እኔ አልወልድም አልወልድም #አዶናይ ጆን ዳንኤል ወለደ። ድሮ በዛ አይገባኝም ነበረ። ለምን ልጅ ምንድን ነው ሁሉ ሰው እንደዛ የሚለው እል ነበረ። እና አሁን ላይ ግን ከዚህ ከህይወት ጫና አሪፍ መፍትሄ ሳይሆን አይቀርም የሆነ ረጋ ሰከን የሚያደርግ አንዱ መፍትሄ ሳይሆን አይቀርምና ሃይ እንዴት ናችሁ? በቺቲንግ ዙሪያ ከጓደኛዬ ጋር አንድ ክርክር አድርገን እስቲ እናንተም ዳኙን ብዬ ነው ወደ እናንተ ያመጣሁትና ይቅርታ ታረጊያለሽ አታረጊም በሚለው እያወራን እኔ አረጋለሁ ግን ቺት ያረገበት ቅድመ ሁኔታ ይወስነዋል አለችኝ። እኔ ደግሞ ምን አልኳት? ለቺቲንግ ቅድመ ሁኔታ የለውም። ምን ጸጉሯን ልትፈርዝበት ያስቀመጠችው ተልባን ሸራቶት አይገባ አልኳት። ቤታችሁ ተምታቶበት ቤት ቁጥር ተሳስቶ ወይ እዚህ ቤት አመሽ አይደል ብሎ አይገባ አልኳት። ወይንም ደግሞ ውሎ ተጀናጅኖ ስልክ ተቀያይሮ ነይ ብሎ በየነትም ይሁን ሚሪንዳም ጋብዞ ተስማምቶ መከላከያ ይዞ ላይዝም ይችላል። ነገሩ ስንነፈዛለ ይዞ ሩም ይዞ ስሜቱ እስከሚመጣ ተሳስሞ ተሻሽቶ ምን ብሎ ያደረገ ሰውዬ ሳያስብበት ነው ሚስቴክ ነው ልንል አንችልም። ምንም አይነት እኔ ለኔ በበኩሌ ለቺቲንግ ቅድመ ሁኔታ የለውም። እንዲሁ ባሌ ወስላታ ቢሆንም እኔ ይቅርታ ልባለኝ ልቤ ክፍት ነው። ይቅርታ አረግለታለሁ። ያባት ነው እግዚአብሔር እንግዲህ ያንቺን ይቅርታ አይንሳሽ፣ አንቺም ለኃጢያትሽ ይቅርታ ይደረግልሽ እንጂ ለቺቲንግ ቅድመ ሁኔታ የለውም አልኳት። እኔ እንግዲህ ተደፍሮ ነው ካልሽ ወይ ብዙ ነገር ሌላ ነገር ወይ ድራግ አርገውስ ነው መድኃኒት ጨምረውበት ነው። አይ መድኃኒት መጨመር ሳይሆን ልጅቷ አሳስተው የሚባል ነገር የለም። ይሄ አንተ ምንድነው ሐሳባችሁ በዚህ ጉዳይ ላይ? እንደኔ አሱፍሚ በዚህ ከብዙ ሰዎች ጋር ልጣላ እችላለሁ። ለሴቶች ምርጫ ነው፣ ለወንድ ልጅ ስህተት ነው ብያለሁ። ያልኩትም ብያለሁ። ኢላቦሬት ካላችሁ ቦሬት ላድርግ። የሴት ስህተት የሚሆንበት ምክንያት ሴት ልጅ ኢሞሽናል ኢንቮልቭ አድርጋ ነው። የወንድ ልጅ ምርጫ የሚሆንበት ምክንያት ወልፍ ነው። ምንድነው ወልፍ? ባቢ ወላፈን ሰዓት ላይ ብቻ ነው። የወንድ ልጅ እይታ ሴንሰሪ ኦርጋን ሃይትንድ ነው። ያ ማለት የሆነ ነገር ውልፍ ካለ በቃ ሲሆን አሳቻ ሰዓት ላይ ከተያዘ ለምን የሴትን ልጅ አፈጣጠር ካየን እሷ በእይታ ይሄ ብዙ አራውዝድ አትሆንም። ወራትና ወራት እቅድ ፕላኒንግ ማውጣት ማውረድ ይጠይቃል። ላይክ ይሄ ነገር ቆይ እስኪ ያዛችሁ ያረል። ስለዚህ ታቅዶበት የተደረገ ነገር ምርጫ ነው። ሳይታቀድበት እንደው በተፈጥሮ ምክንያት የተፈጠረ ድንገተኛ ነገር ደግሞ ስህተት ነው። ያን ስል ግን ደግሞ ደጋግሞ የሚያደርገው ከሆነ እሱ አስገንጥረሽ ታዩ፣ እሱ ምርጫ ነው። ምን አይነት አሳማኝ ነኝ ግን ወንዶች የኔ ውለታ ያለባችሁ። ፍርፍር ዱለት ደግሞ መጣችሁ በቦኖ ምንድነው መናጎስ? እንዴት ያምራል ግን ፍርፍሩ ራበኛል። አሁን ያልኩትን በተግባር አሳያችሁ። አየ ወለፈኛውን ፈዋየው ወለፈኝ በላው። ይሄ ነው ሎ ኢምፐልስ ኮንትሮል እንዳትሉት። ማለት አንዳንድ ሁኔታዎች አሉ መቆጣጠር የሚቻልባቸው፣ አይሆንም የሚባሉባቸው ሁኔታዎች አሉ። ግን ምን አንድ ጊዜ መጣበል ይሁ እስቲ ዳቦ አላት አኔ ዳቦ ነች እቻት እችን ዳቦ ብቻ ይሁልኝ ይዋት እስቲ እንደ በመድኃኒዓለም እዚህ እየኖር ነው ወይ ምንድን ነው? እሺ ምን ላድርጋት? እችን እስቲ ምን ላድርጋት? ጉድ ይሁልኝ ባለቁ ሰልም ጉርሰት እስቲ
እያት እስቲ ጎበዝ ይውልኝ ጎበዝ ይውልኝ እንዳቦ ብቻ ይውልኝ ይሄ ዳቦ ነው አረ ጎበዝ ይውልኝ እሺ እንብላ እንዳትሉኝ አደራችሁ ምኑም በላ ነው አቃችሁ ሼር ኮሜንት ምናምን አድርጉልኝ አውቀይ ቪዲዮ አንቺ ደግሞ ምንድን ያ አዲስ ነገርማ እያየሁብሽ ነው ሰሞኑ አዲስ ነገር አለ የምርሽና ንገሪኝ ምንድን ነው ላገባ ነው ምንድን ነው ታገቢው ሰው እንዴ አባሽ ማግባት ነው ተነጋግረን ነበር እንዴ እናንተ ቆመሽ ተቀራለሽና እኔም ቆሜ ልቀማሽ ተቀራለሽ ተለኝ አንቺ ደስታ አንቺ ጆሮጎጂ አንቺ ያቃቂ አንቺ ስንት ነገር ተነጋግረን ነበር ጥለሽ እኔ እድሜ ያለ ቆመን ብዙ ሴቶች ሲንግል ሆነው የመቆየታቸው ምክንያት ቤስት ፍሬንድ ነው ይባላል መንገድ ላይ on the streets እንደዛ ነው እና ያለው ነገር እውነት ነው ወይስ አይደለም? የማትገመት ሰው ሁን። ጓደኞችን ታምም ያለው ብለህ ብር አሰባስበህ ብሩን ይዘህ ጥፋ። የማትገመት ሰው ሁን። ኤክስሽ ጋር ወዳለው ብለሽ ቴክስት አድርገሽለት ከሚስቱ ጋር አፋጠሽ ብሎክ አድርጊው። የማትገመት ሰው ሁን። እሑድ ጠዋት ቤተክርስቲያን ለመሳለም ወጥተህ እስቲ በዛው ግሬ መንገዴን ብለህ ቢሮ ግባ። የማትገመት ሰው ሁን። ዝንጥ ብለህ ለብሰህ የምትወጣ መስለህ ተኛ። በነገራችን ላይ እኔ በጣም ክፍት መጽሐፍ ማለት እኔ ነኝ። ማንም ሰው እንዲያይቶ በጣም ዝም ብሎ የሚገመት ሰው ማለት ባቢ ነው። እንዲህ ታይቶ እና ይሄ ትሬንድ እኔን በጣም እየጠቀመኝ ነው። አሁን እንደዚህ አይነት ሙዶች እየጠቀምኩ ነው ላለመገመት። እንደ አይነት ሙዶችን መጠቀም ክሎኪት ይባላል። ክሎኪት ማለት ነው። እሱ ምንድነው ክሎሲት? እንትን ተመስገን ማለት ነው። ተመስገን ክሎኪት ማለት ተመስገን ማለት ነው። በምንኛ ነው? በእንግሊዝኛ ክሎኪት ማለት ተመስገን ማለት ነው። ለተናላቅም አንቺ ምንድነው ሙካ? ታንኪው ነው። ታንኪው አመሰግናለሁ ነው። እና ታዲያ ምንድነው ያልሽው አሁን? ተመስገን አመሰግናለሁ። ይለያያል እኮ። አመሰግናለሁ ተመስገን ነበር። ተመስገን እስቲ እንበለው በእንግሊዝኛ ክሎሱም ሌላ ቋንቋ እንደሆነ ግን ነግሬሻለሁ። ሰው ጠይቃለሁ እንደውም ደውዬ በቃ ክሎኪት ተመስገን ክሎኪት አሜን ክሎኪት እኔ ሰው ጠይቄ እንደውም አሁን ደውላለሁ። ቆይ ማጋ ጀለስን በክርክር ሳሸንፈው የፈጠነ በከለሪ ሲመጣ አንተ አሁን ጥቁር ትላለህ፣ እኔ ቀላል አለው። በምንድን ነው አንድ ምን ሆነኝ? ጥቁርና ቀይ ኬጂ እኮ ነው። ቀለም ኬጂ ነግረው ነው ጥቁርና ነጭ። ከአንተ አንፃር እኮ ነው። አንተ ባትሞርስ እኔ ጥቁር ነኝ። አንተ እኮ ነው አፍተቀይ ነኝ ብለህ አሁን እኔ የምትመለካኝ መለኪያው አንተ ጥቁር ነኝ ያየው ምን ከማን አንፃር? ከኔ አንፃር ጥቁር ነኝ። አንፃራዊ አይደለም። በቃ አንተ ያንተ መጠሪያ ጥቁር ሰው ነው። እኔም የዚህ ሰለባ ነኝ። ማለት ማይገናኝ ነገር እየተወራ ወስዶ እዛ ላይ መለጠፍ አሁን ምን ይባል? ብዙ ጊዜ እንዳሸነፍኩ ማውቀው በዛ ምንም ልንከራከር እንችላለን። ዞሮ ሄዶ ጥቁር ነህ በጥቁረት ከተመጣ ባብዬ ሰው አንተ እኮ ጥቁር አይደለም ቀይ ነህ። ወፍ ላይቱ ነው። ላይቱ ሲጠፋ ላሳያች እናቴ ትክክለኛ ነው። እንደዚህ ግን ቫይብ አለው አይደለ? በጭስ ተደብቄ አይነት ነገር I'm sorry, በጣም sorry. ምንድን ነው ያስወሳንሽ? አርሰናል ደጋፊ ሰው Nice. I find this person attractive. Yes or no? ከዚህ ሰው ጋር ወይም ከዚህ ሰው ጋር ስልክ ቁጥር መቀየር እፈልጋለሁ። I want to go on a date with this person. First date. Yes or no? የታባሽ ጀለስ በጣም ተናዷል። ጓደኛው ነው መሰለኝ ፊኛውን ያፈነዳችበት። የእሱን እየተበቀለለት ነው። ማሚ ቀሚሶት ያምራል። ፏ ብሏል ዛሬ። አሜን። መልካም ቀን። አሜን። ሰላም ነው። ቀሚሱ ኬት ነው የገዙት? ያምራል በጣም። ኬት ነው? አይ መግዛት ፈልጌ ለእናት
በቃ ዓለም ላይ እንደዚህ አይነት ፖዚቲቪቲ ነው የሚያስፈልገው። በቀን ውሏችን ላይ አንድ ሁለት ሰው እንደዚህ ቀናቸውን ፈካ ማድረግ እንደ አንድ እቅዳችን አድርገን ብንነሳ ፍቅር ቤት ውስጥ ማቀዝቀዝ የለብሽም። ኧረ ቢያምሽም እሺ ማለት አለብሽ። ሙድሽ ባይሆን ሙድሽ ማምጣት አለብሽ። ምንድነው እሺ? ሌላ እንዴ ምንስ ቢሆን እንድመጥነኛለች ሁሉም ነገር ለምሰለሽ ሊከፈት ነው መንገድ ነገር ልታመጭ ነው ወይ መድኃኒዓለም ባልገባው ነው ገባው ነው ማለት አይደለም። ካለዛ መንትን ብዙ ሰዎች አትርፍ ያለው ህይወታቸውን ጄሪ ዳት በቅንነት የምታየው ነገሮችን ትምከረም ብለው ይመጣሉ። ያገቡ ሰዎች በዚህ ወጥቶ በዚህ ገብቶ ምናምን ዝም በይ ነው ማለት። አረ እንደውደሽ እንዴ ታይ ሌላ ቦታ ሌላ ክፍት ነው ባላ ምን ይሆናል እንዴ? እናቴ ልጅ ለአንዷ ጓደኛሽ ልታካፊ ትችያለሽ። እባክሽ እንደዚህ በዛብኝ ጨቀጨቀኝ በዚህ ወጣ ሳይ እሷን ብቻ ነው የምትይዘው። ጥሩ ነገሩ ጄሪዬ አፋችን ቁርጥርጥ ይበልልኝ። እንደ ጄሪ አይነቱን ሴት ያብዛልን። ምንድነው ዛሬ ደግሞ ታክሲ መጣም እንዴ? ጌታ ሆይ ፈጣሪ ምንድነው ሰፈሩ ታክሲ የለም ወይ? ለፍረዳ ብሬ ላይ እንግዲህ ራይድ መጥራት ነው። ማን ራይድ ነው? እናቴ ወራታች ነሽ? ነይ እኮ አብረን እንሂዳ። አመሰግናለሁ በጣም ወይኔ እግዚአብሔር ተጻይቻችሁ መክፈሉ ይሻላል እኮ እዚህ ከመገጠር። ፀሐይ እኮ ጨረሰናት። ሄሎ ወይ እንዴት ነሽ? አለሁ ምን ይለቀኛል በእናትሽ። በቃ የነካሁት ሰው እንዳለ ነው የሚሞተው። ምን ትናንትና ታች ያለው ሰው አይደለ እንዴ? ትንሽዬ እኮ ነው ለካ ያረኩትኝ። ከዛ ያዛኝ እኔን ያልገደለኝ እንዴት ሰው ይገላል? ቆይ እኔ ግራ የገባኝ ነገር ምን ህዝብ እንዳለ አለቀ እኮ። ኧረ እኔ ብቻ ነው አትዘጋም። ለምንድን ነው በሬን ዘግቼ የምቀመጠው? ለምን ብዬ ለምንድን በቃ የነካው አሁን ሶስት ሰው ነው የሞተው። እንግዲህ መቼ ነው? ከትናንት ወዲያ እኮ የያዘኝ በሽታ አልኩ። ወይ መድኃኒዓለም እዚህ ጋር ምንም እኮ እዚህ ጋር ታለተረዲ አይ ምንም ሳላረ በቃ ንክት ላደረኩት ሰው ንክት ላደረኩት ወንድሜ በቃ ይሁንሽ። ወይ አተረፍከኝ እኮ ከጻማ ምንድነው አሁን ያልሽው ምንድነው በሽታ? ከትናንት ወዲያ ነው ያዘኝ። በእናትህ ሰው ላለቀ ሞቶ እኔ እዚች ጋር ወርደኝ አባቴ። አመሰግናለሁ። አልነገርሽኝም እኮ አመሰግናለሁ። በጣም እሺ። መልካም ቀን ይሁን። አትነግሪኝ። መልካም ቀን። የነካሁት እንደኔ ነካሽም ነው እንደኔ በቃ ቤተሰብ ንገርልኝ ከሞትኩ። የፋይናል ውጤት ወደ ብር ቢቀየር እንኳን ዳቦ እንደማይገዛ ትዝ ሲል ባሌ ከቤተሰቦቼ ቤት እንሂድ፣ መመለስ ከፈለግሽ ምልክት አሳይኝ፣ እኔ ከ5 ደቂቃ በኋላ። ምልክቱን ደግሞ ቀድሞ ሳይዘጋጅ በዛው ኢምፕሮቫይዝ የሚደረገው ነገርስ የፍቅረኛ ቤስት ፍሬንድ ወንድ ሲሆን እንዴ ቤስት ፍሬንድ ላስተዋወቅ ብለሽ ጠርተሽኝ ወንድምሽ ልታስተዋውቂ? ቤብ እሱ እኮ ነው ቤስት ፍሬንድ። ናት ይባላል። ናት ኦክሲጅን እለዋለሁ። እኔ ደግሞ ተዋወቅ ነው የሆነ ጊዜ ልቧን ደክሟት ትንፋስ ሰጥቻት ነውና ለዛ ነው። ይሄ ነገር ካፌ ነው ቤርጎን ይቀጠራችሁኝ እንዴ? ተዳራችሁብኝ እኮ ምን እየሆናችሁ ነው? አንቺ ትሰሚያለሽ? ከኔና ከዚህ ሰውዬስ ትመርጫለሽ እንዴ? ቤብ እንዲህ ካናደደማ በቃ ቦሰምጣሉና ያሸነፈውን ልምረጣ። በቃ እሱ ፊንገር ይሁን፣ አንተ ደግሞ ካሁን ይመቸኛል። አታ ወንድ አይደለ እንዴ? እንደዚህ እንደ ከብት ልምርጥ ስታዘጋጅ አስጠላም እንዴ? ምን አይነት ያው ከብቱማ እኮ እኔ ፊንገር ተብዬ አንተ ካው የተባልክ ሰዓት ላይ እኮ ታወቀ ማን እንደሆነ። ካው እንዴ? ካው አንቺ ማን ነው? ካው እኔ ነኝ። ቤብ ደግሞ ሰምና ወርቅ አትለይም እንዴ? ሰሙ ላይ እኮ ነው ላም ያልኩ፣ ወርቁ ላይ ደግሞ የፍቅርን ወተት የምትመግበኝ ነው ላም ያልኩሽ። ባክሽ እዛው ሰምሽንም ወርቅሽንም መዟዥ። ይኸውልሽ ከኔና ከዚህ ሰውዬ አሁኑን ትመርጫለሽ? እንደውም ምርጫ ካርድ የለኝም፣ አልመርጥም። ምን አድርጊ ነው የምትለኝ እንዴ? ለምን አትሆኝ? በቃ ተዋት፣ አጭቅጭቃት እስኪ በእናትህ እንዴ። እሷ ማለት እኮ የሔዋን ቡድን አስተላለፍ ውስጥ ሜሲ ማለት እኮ ነች። ቪዥኗ፣ አስተያየቷ፣ የቁመቷ ማጠር፣ ለሌሎች ጓደኞቿን አሲስት የምታደርግበት መንገድ፣ ስነ ስርዓቷ፣ አጠቃላይ ሺ ይዘጎት ሜሲ ማለት እኮ። አሉላ ፍሬው አንተ እንዲህ ስለ ኳስ ታውቃለህ? እባክህ አንተ አሉላ ሳትሆን ፍሬው ነህ። ልንገርህ አይደለ? ስሚ አንቺ ደግሞ ይሄ ልጅ ቢወድሽ ኖሮ የሔዋን ቡድን አስተላለፍ ውስጥ አንቺን ሜሲ ሳይሆን ሮናልዶ ነበር የሚያደርግሽ። ምክንያቱም ሮናልዶ ይዘጎት። ኧረ እባክህ ሮናልዶ ይዘጎት አላለም። ይቀልዳል ባል እና ሜሲ ነው ልትል ነው አንተ? ኧረ በእናትህ እፈር እንዴ! ዓለም ዋንጫ የሌለው ጎት። ኧረ እፈር እንዴ! 5 ቻምፒዮንስ ሊግ ዝም በል። ኧረ ዝም በል እንዴ! ይኸውልህ ሮናልዶ በፓክና በቁመት ብቻ ነው ሜሲን
የሚበልጠውና ጆርጂኒያም ያስመቸኝ። ይኸውልህ በኳስም በሚስትም በሁሉ ነገር በቃ በፓክም በምንም ሜሲን ይበልጠዋል ሮናልዶ። እንዴ ለምን አንድ ሁለት እያልን እንደውም አላሳምንህ? ኧረ ይመቸኛል። እንዴ ሜሲን ከሮናልዶ ጋር ያወዳድራል እንዴ? ኧረ እንሂድ በእናትህ አሳምነን። እንዴ መች ተዋውቃችሁ ነው ደግሞ አንድ ሁለት የምትተዋወቅን አይደል እንዴ? ከዚህ በላይ ምን ያስፈልጋል? ና እንሂድ እባክህ። እናትዬ የኔ ኦክሲጂን ጥለህ ልትሄድ ነው አንተ? ና እንሂድ እባክህ። አንቺ ሁለተኛ እንዳትደውይልኝ። በአሁኑ እንኳ የዓለም ዋንጫ ሮናልዶ ፖርቹጋል ካልበላ የሮናልዶ የእግር ኳስ ታሪኩ በአሪፉ የሚቋጭ አይመስልም። ዘይት ስንት እንደገባ ታውቂያለሽ? 1500 ብር። ስንት ኪሎ ስንት ኪሎ ዘይቱ 5 ሊትሯ። አቤት የኔ ጌታ፣ አንተ ትዳር ይዘሃል እንዴ? እኔ እንዴ በዚህ ኑሮ እንዴት ከየት ይመጣል ትዳር? ደገረክ። ራስህን ጠብቅ። እሺ ራስህን ጠብቅ ልጄ። ያው ዛሬ አንተ ሰላም ሆነ ራስህን ጠብቅ። እቺ ክፉ ቀን ስታልፍ እግዚአብሔር ላንተ ያለውን የት ይሄዳል ይመጣልሃል። ከማዘር ምክር የተረዳ ነው ትዳር ወጪ ቆጣቢ እንዳልሆነ ነው። ኑሮ ውድነቱ እንደነገራቸው ቀጥታ ሄዱት ወደ ትዳር። አንተ አግብተሃል እንዴ? ፈለከውን ያህል ዋጋ ጥራ፣ እኔ መግዛት አይቀርም ሽጥልኝ። ያው ከዚህ በፊት አንድ ያው ስሙን መጥራት እንትን ላይ ይችላል፣ ታዋቂ ነው። 1 ሚሊዮን ብር ሰጥቶኛል። ለዛዙ 1 ሚሊዮን ብር የኢትዮጵያ ብር ብር። የዛኔ በጣም ነበረ እሱ የወደደው። የሚገርምህ ሌላ ሄዶ የገዛም ሰው አለ። የመጀመሪያ ይሄኛውን ጠየቀኝ። ከዛ በኋላ ግን ከውጭ ያመጡት ነበረ ሌላ አይነት። ግን እነሱ ልክ እንደ ዛዙ አይነት እንትኖች አይደሉም። ትንሽ ለሰውም ብዙ የሚቀርቡ አይደሉም አይነት ነገር እንደዛ ናቸውና ዛዙ ትንሽ እየተስማማ ነው ጭንቅላቱ። ልክ ነው። እንደኔ ማንም የለም ሌላ አይነት። ግን እነሱ ልክ እንደ ዛዙ አይነት እንትኖች አይደሉም። ትንሽ ለሰውም ብዙ የሚቀርቡ አይደሉም አይነት ነገር እንደዛ ናቸውና ዛዙ ትንሽ ነው ወይም ደግሞ እኛ ስለመጣን አይደለም አይደል? ይሄን እያልከው ትክክለኛ ነው። አንድ ብር ቀርቦልሃል ለዚህ ለዛዙ? አራው በጣም ብዙ ጊዜ የተወሰነ አሁን ደግሞ ቅርብ ጊዜ የቪዚት ኦሮሚያ የተዘጋጀ ነበር ስካይላይት። አቶ ሽመልስ አብዲሳን ማግኘቻቸው ነበርና እዛ ላይ ከነሱ ጋር ልክ ላያቸው እጃቸው ላይ ሆኖ ቪዲዮ ከሰራው በኋላ በሱ ራሱ ደውሎልኝ ሌላ ሰው የመጣ ነበር። በጣም ፈልጎት እሱ ቪዲዮ አይቶ ነው የመጣው። እነሱም እንደዛ ጠይቀውኛ። አረቦች ናቸው የመጡት። እኔ እንደዚህ ተሰጥቶኝ አልሸጠውም አልኩት። እሺ እኔ የተወሰነ ከሱ ልጨምርልህ አለኝ። የተወሰነ ልጨምርልህና እኔ ልውሰደው አለኝ። እኔ እንደውም ግራ ነው የገባኝ። ምክንያቱም የሳውዲ ዜጋ ነው ያን ያለኝ። ሳውዲ ደግሞ አሉ የዚህ አይነት ፓሮቶች የሚሸጡም አሉ በደንብ። ግን ለምን እንደሆነ አላውቅም እሱ ጋር በደንብ ነው የተስማማው ዛዙ። ቤተሰቦቹን የጠራው መሰለኝ። እሱ ደግሞ የፈለገው ይሄኛውን ነበርና እንደማልሸጠው ነው የነገርኩት ማለት ነው። እንዴት ግን ይሸጣል እንደዚህ አይነት ነገር? እንደዚህ የተላመዱ የቤት እንስሳዎችን ለመሸጥ የሚደራደር ሰውም ይሸጣል። ምን ይገርክ ነው? ፒዛ አስቀምጬ ነበር። ያንተ ነው እንዴ? ለውሻው ሰጠሁት እኮ። ምን ነው የምርሽ ነው እንዴ? አዎ የምሬን ነው። ለምን የሰጠሽው? እንጀራ አልበላለኛ። ይሄን ያክሉ እስካሁን ውሻው ፒዛ እየበላ ብትጠይቅ ምን ችግር አለው? ሲጀምር ለውሻ ፒዛ ይሰጣል እንዴ? ኧረ በእናትህ አንተ ደግሞ አታካብድ። ሲጀምር የቆየ ፒዛ ነው ይመስለኝ። ለምን አመታት አይቆይም? ሲጀምር አንድ ስለ ሲተነካ ፒዛ ላይ አጥረጥሪም አስቀምጦት ይሆናል ብለሽ አታስቢም እንዴ? እኔ አልበላም ሲለኝ ሲጨንቀኝ ተሰጠው። ጉዳይ ነው። ኦይ እንግዲህ አትጩብኝ በቃ። እኔ እኮ ያሳደኩት አይደል ውሻው። ይሄን ያሳከሉ ማን ነው? አንቺ ነሽ። እና ለምራቱ ባለመብላቱ አያሳስብም አንተ? ይሄን አይበላ ስጋ የነካው ነገር ስላልሆነ እንጀራውን ቢያለኝ ሰጠሁት በላው። በቃ አለቀ እንደዛ? አዎ በቃ ትጨቀጨቀኝ። ፍርፍር አለ ከፈለክ ብላ እራትህን። ምን ከበላተው እንዴ ምንድን ነው የምትለኝ በዚህ ማታ? እኔና የሆነ ሰው በስልክ ስናወራ በአካል ስንገናኝ በሰው ንቅናሻውን በድመትም ሲንግል ጀሞች የት ናችሁ? እስኪ ያዙ። ሰላም ናችሁ? ሰላም ነው። ንግድ ፍቃድ ምንድነው? በቃ ንግድ ፍቃድ አልካየህ አይደለ? መመዝገብ የምትፈልገው መዝግብና ወጣ። እንዴ ምን ማለት ነው? አንቺ ቁጥር ጭቅጭቅ ምንድነው? አይሰለቻችሁም እንዴ? ለምን ሲጀመር ሁሌ የምትመላለሱ? ወይ እዚህ እንከራይላችሁ አንደኛችሁ ነው ጭራሽ እንደዚህ ምንም አታመጣም። A few moments later
ኧረ በመቤቴ የማትገመት ሰው ሁን የሚለውን እንደሌላው ቲክቶክ ሰራለው ብዬ ነው። ያንቺን ትሬንድ እዛው የለም። ኧረ የለም ያንቺን ትሬንድ እዛው ቀደም ደረጃሽ ነፍተሽ ስትወጣጠር ያለበት ስራ ቦታ እንቅልፍ ወስዶ አለቃ ሲመጣብህ አቤት እሺ እንደዚህ አይነት ሙዶችን መጠቀም እኔ ቀን ነው። ምክንያቱም ስልኬ ቻርጅ ፉል ነው። በዛ ላይ ሰው ሳይደውል ነው የዘጋሁት። ካሽ ብር ኪሴ ውስጥ አለ። ስራ አርፍጄ ነው የምገባው። በገባ መብራት የለም። ቁርስ 40 ጥሪ ነበረኝ እዛ በልቻለሁ። ማዘር ስልኬ ተበላሽቷል አሰራልኝ ብላኛለች። ማታ ጫማና ካልሲና ዝግቼ ነው የተኛሁት። ምን አይነት ቀን ነው በእናታችሁ? ከዚህ በላይ ምን ትፈልጋለህ? እና እንዴት ነው አሎ ስማኝማ ወይ እስኪ ዛሬ እንኳን ልጋብዝህ እስቲ። ምን ማለት ነው አንቺ? እኔ በህይወቴ ማለት ነው አንድ ቀን በዚህ ልጅ ተጋብዤ አላውቅም። ዝበይ ሄዋን አንድ ቀን ተሳስታ አዳምን ብጋብዘው ያው እንግዲህ ምን እንደደረሰበት ታውቂያለሽ። የእናንተ ግብዣ እንደሆነ አሲድ በይው። ገብቶሻል አይደለ? ምን ይሄ ሽንት ቤት ለሽንት ቤት ነው የምታመላልሽኝ? ብትጋብዥኝ ገንዘብሽን እየቆጠርሽ ነው እንዴ? እውነት ነው። የሔዋን ግብዣ ጥሩ አልተሳካም፣ ግን ነገሮችን በአንድ ሁኔታ ብቻ መገመት አንችልም። ቦሌ ላይ ኮሪደር አናሰራም ያሉ ንቦች እዚህ አካባቢ አጥሮች በሙሉ ግንብ እየፈረሰ በእንደዚህ አይነት ብረት እየተተካ ነበረ ከዚህ ግቢ ውጪ ማለት ነው። ምክንያቱም ይሄ የግንብ የብሎኬት ግንብ ንቦች ውስጡ ስላሉ በጭራሽ አናስነካም ብለው ነበርና ለዚህ ስራ ወደ ቦታው ተጠርቼ ንቦቹ እንዳወጣ ታዝዤ ነበርና ይሄን በማድረግ ላይ ይገኛሉ። እንደምታዩት ዋና የዚህ ስራ አላማ ንቦቹ ማውጣት ስለሆነ ጥንቃቄ ይፈልጋልና በሂደት ቀስ እያልኩኝ ለማውጣት ነበረ ፕላን ያደረኩትኝ። ግንቡ ደግሞ ከማስበው በላይ ንቦቹ በጣም ማርዝ ውስጡ ስለሰሩ ይሄ በሂደት ማውጣት አለብኝ፣ ንቦቹን ደግሞ ማሸሽ አለብኝና ይሄ ስራ ቆንጆ ነበር አጀማመሩ። ምክንያቱም ንቦቹ ስለሸሹልን እዚህ አካባቢ ማሩን በጥሩ ሁኔታ ማውጣት እንችላለን። ንቦቹ ስለሸሹልን አይሞቱብንም ማለት ነው፣ ንግስቷም አትጎዳብንም። ስለዚህ ማሩን ብቻ በመጀመሪያ እያወጣን እንሄዳለን ማለት ነውና ይሄ ነበር የመጀመሪያው ስቴፕ። ግንብ ውስጥ ግን በጣም ከሚገመተው በላይ ብዙ ማር ተመልከቱ። እያንዳንዱ ብሎኬት በነካውት ቁጥር ማር ነበረ ሳገኝ ነበረውና ይሄን ማር እያወጣሁኝ በጣም ረጃጅም ማር ሰርተው በጣም ታታሪ የሆኑ ንቦች ናቸውና ማሩን እያወጣሁኝ ወደ ንቦቹ ጋር እሄዳለሁ ማለት ነው። እንደምታዩት ይሄ በሙሉ የተቦረቦረው ተመልከቱ የንቦቹ ቦታ ነው። ንቦቹ ከዚህ በላይ ነው ያሉት ማለት ነውና ንቦች ስላልተጎዱብኝ በጣም ደስተኛ ነበርኩኝ። ማሩን በዚህ መሰረት ሰርተን የመጀመሪያውን ስራ ማሩን አውጥተን በዚህ መሰረት አጠናቀናል። ንቦች ከተማ ላይ ያመርታሉ ማለት ነው ግንብ ላይ ብሎኬት ውስጥ። እኔ እኮ ክፍለ ሀገር ብቻ ነው ስለ እሺ ጌስ አበቃል። ከዛ ጋር እየመጣ ነው የሆነ ቻሌንጅ እንስጠውና ወይ ይበለና የሆነ ነገር አበቃል። እንዴት ነው እንደምን አሁን ነው አለ ይሄ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዛልኛል? አይፎን 17 ስንት ነው ፎሎወር ያለ? ፎሎወር አሁን 500 አለኝ። 500 300,000 ላይ ካገኘ እገዛልሃለሁ። 300,000 ላይ ካገኘ እገዛልሃለሁ። አረ ይገባል እንጂ ይብሻ አሳካውት እኮ አባቴ 300,000 ላይ ካገኘው 300,000 አዎ ገባው እኮ እና ምን ወይቤኛ ስልኩ ነው አይፎን 17 የምን አንተ መረን ነው እንዴ? አዎ ነግሬ ቃል ገብታልኝ። አዎ ያለ አይፎን 17 አንተ በጦጣ ገንዘብ እኮ አይደለም የሚገዛው ብር አይደል እንዴ? እዚህ ጋር የሚወጣው ብር አይደል? አንተ ምን 300,000 ላይ ካገኘው አይደለም ለምን 1 ሚሊዮን አይሆንም? 90 ቢሊዮን ለምን አይሆንም? እኔ ይቀልዳል። ምንድነው ነው ያስኩት? እኔ ምንድነው ያስኩት ስልክ? እኔ ምን አውቃለሁ? እኔ ማን አውቀውም? ብራንዱ የጠፋ ስልክ ይዤ አንተ አይፎን 17 ልገዛ? ታዲያ ለምን ቃል ገባልኝ? አንተ እንደዚህ ፈረዳለሁ በዛው ፊትሽ ምን ላቀቀ እንዳይመስልሽ። አሁን ቲክቶከሮች የሚፈሩት ከባድ ቻሌንጅ ይሄ ነው እንግዲህ። ምን አሉኝ ማዘር? ምን አሉኝ? ባለም ማሳየኝ ምን እንዳሳዩት ማዘር? ሲጀምር ያሳያል አሉ። ይሄው እኮ ይሄው እኮ ማዘር ይሄው እኮ አስጀምሬዋለሁ። ሲጀምር እንዴት ነው ምንድነው የሚለው? ይሄው እየቆጠረ ነው አሁን ጀምረን ለሳ ነው መለከቱ። አዎ ይሄው ማዘር አዎ ከነዲርስ ስንት ነው የምታስከፍለኝ? ያው ሂሳቡ ነው እኮ ማዘር እሱ ነው የሚዘጋው። ምኑ ነው የሚዘጋው? ልጆታ አይደለች የጠራችልዎት? እሷ ታውቃለች ሂሳቡን። ስንዘጋው እሷ ጋር ደውለን እናረጋግጣለን ማዘር። ኧረ እኔ ቁርጡን ንገረኝ። እሷ ታውቃለች እዛው ትከፍላለች። እኔ ምን አውቅልሃለሁ? እኔ ቁርጡን ንገረኝ። እዚሁ እንዲህ ቆም ብዙ ነው አሉት። የድምፅ ብዙ ነው የሚቆጥረው እኮ። እንደዛ እኮ አይደለም ማዘር። እኔ ስዘጋዎት እዛ ቤት ውስጥ ስንደርስ
ስዘጋ ያሳየናል ብሩን። አይዞት ችግር የለም እኔ ካልሆነ አላስገብሎትም ካልሆነ ችግር አይጨነቁ ሰው አይ እኔ 200 ነው ያለኝ እኔ በቃ ችግር የለም እሺ ማዘር ችግር የለም በቃ እኔ ቤት አደርሶታለሁ አያስቡ አይጨነቁ ማዘር አልጨምርቦትም ማዘር ችግር የለም አያስቡ እኔ በኋላ ቃልን እንዳታጣ እኔ የለኝም እኔ እንደናሞራ እንዳታሰር አይ ኧረ ቤቶት ነው ማደርሶት ማዘር ችግር የለም ችግር ተደጃፊ አዎ ደጃፎት ነው ማደርሶት ምን ችግር የለም እንዴ ሰው አገር ላይ መጥቻ ሞራ እንዳይበላኝ እንዴ ችግር የለም ጓደኛዬን እዚሁ መጣ እንዴት ትንከራተት ውላለች አይ ችግር የለም ማዘር ኧረ እኔማ እዛው ቤቶት ነው ማዘር የእናንተንማ እየሰማ ነው አይደል ጉዱ ምን ሰሙ ማዘር እንዴ አረጋኝ እንዴት ሙጭ ለፈኑ አይ ማዘር እንደዛ የለም ማዘር እንደዛ አይደለም ተታዩማ ሰው ትመስላላችሁ እንዴት ታወራማ ደግዴኩን ታወራለህ በኋላ ላይ ማሉ ጨዋታው በስተመጨረሻ ነው ቲማክስ ተታመጣው እኔማ ሰምቻለሁ አዙ ማዘር እኛንማ የገጠር ሰው ናችሁ ብላችሁ አይ ታምር ነው አሉ አይደለም ማዘር ችግር የለም እኔ ቤቶት እውነት እግዚአብሔር ቤቶት ነው ማደርሰው ችግር የለም እሺ ማዘር ሁለቱም ደግሞ ተበለጠን ያችልም ችግር የለም በቃ እንደው ባይከፍ ችግር የለም በቃ ችግር እኔ በነፃ ነው በወስዶት ሰላም እንዴት ናችሁ ውድ ኢትዮጵያውያኖች ይሄ ነገር ያው ብዙ ሰዎች እንዲሰማም አልፈለኩም ነበረ ለዛ ነው በኦሮምኛ ያሰራሁት አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበረ ወደ ሆስፒታል እመላለሳለሁ ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድነው የእናንተን እርዳታ ነው የምፈልገው እንደምታዩት ነው ሰውነቴም እያለቀ እየሄደ ነው በጣም ኪሎ በጣም ነው የቀነስኩት ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው እናቴ እዛው ታስታመመኝ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ ጃፋር ከድሮም ጀምሮ በጣም ወደው ኮሜዲያን ነው። ረጅም ጊዜ ሶሻል ሚዲያ ላይ እንግዲህ ፈታ እያደረገን የመጣ ኮሜዲያን ነውና እንግዲህ ቶሎ እንዲያገግም ፈጣሪ ይርዳው። የሳይ ሰሞኑን አዳዲስ ዜና እየሰማን ነው። ይህ ጄኔሬሽን የፍቅር መነሻና መዳረሻው የጠፋበት ይመስላል። እንግዲህ አሞራው ጸልዩልን ሲል መልእክቱን አስተላልፏል። ሁለታችንም ጸሎት አድርጎልን በጣም እንወዳቸዋለን፣ በጣም እናከብራቸዋለን። ምንድን ነው የሚባለው? ሌላው ፋን የሚባለው ሌላው ፋን ከእናንተ እንዲማሩ አድርጎ አትሳደቧት። እንደሰማችሁት እንግዲህ እቺ ልጅ ማለትም ዴዚ እንግዲህ ለፍቅር ብላ ከእናቷ ተጣልታ ለፍቅር ብላ የኮበለለች ገና ታዳጊ ልጅ ናት። እንግዲህ በመሀላቸው አለመስማማት ያለ ይመስላል። ከቲክቶክ አካውንቷንም የሁለቱን ፎቶዎች አጥፍታለች ወይም ፕራይቬት አድርጋለች። እንደዚሁም ደግሞ አካውንቷም ዲአክቲቭ ነው። እንግዲህ እስኪ ምን ትላላችሁ? እንግዲህ በቅርብ እንዳረገዘች አሳውቀው ነበርና አሁን ደግሞ ይሄ ዜና አዲስ ነው። ብቻ ዴዚም የዋህ ደስ የምትል ተጫዋች ልጅ ነች። ቲክቶክ መንደር ያለሷ እንግዲህ አይፈካም። አልፈልግም ዴዚ አሳየን። አላሳያችሁም ፊቷን ነው ጭራሽ እጇን አሳያችኋለሁ። አንድ ሰው እረፍት ፈልጋለሁ ካለክ እረፍት ፈልጋለሁ።
የሰው ልጅ አስገድደህና ልትለው አትችልም። 10 ጊዜ ሚስት የምትሆን ፍቃድ ከሌላ ደስ ካላለ ታስገድዳት አትችልም። መጨረሻ እንገባችሁ አይደል? አፈቀርኳት እንጂ በግ አይደለችም፣ አልገዛኋትም ከበግ ተራ። እኔ ለምጄዋለሁ፣ እግዚአብሔር እኔ ለምጄዋለሁ። በቃ አንዴ ትሰሩኛላችሁ፣ አንዴ ትዘቀዝቁኛላችሁ፣ አንዴ እናቴን ትዘቀዝቋታላችሁ፣ አንዴ ወንድሞቼን፣ አንዴ ትንሽ ወንድሜ፣ ሁሉም። እኔ በቀለበት ያልደራደርም ልዩ በጭራሽ አልደራደርም። አባቴ ይከብደኛል እንጂ ማየት ደበረህ እኮ ጌታ ነኝ ባ የንድ ሲኖረን እንገዛዋለን፣ ደግሞ ራሴ እገዛዋለሁ። ለዛ ነው ያለገኩት። በቃ ይተው በእናትሽ። አባቴ እኮ ለአንተ መግዛት ስለፈለኩ ነው። ከዛ ደግሞ ብር አልነበረኝም። ባ ቅዱሴ በማርያም የኔ ህይወት ቤቢ አባቴ የኔ ፍቅር አባቴ ፕራንክ ነው እኮ አንተ ለፕራንክ ልታለቅስ ነው። አልቃሻ ነኝ ብሎ ይኸው እዚህ ያለቀሰ አባቴ ምን ተሰምቶ ነው? እኔ በማርያም በቃ ይኸው ፕራንክ ነው። መቤቴ ነው ይኸው ይሄንን እሷ አንቺ የሰጠች ባ በማርያም አባቴ ይሄ ደግሞ ሌው ምናምን አትልም እንደ አንተ ዝም ብለክ ይሄ አባ ነው ማርያም በቀደም እኮ ቦስ እስከትቹ የተፋታን የመሰለኝ ነው ተለበናገር ማርያም እና ወደ ቤት አልሄድም ነበር። አሁን እንዴት ለምንድን ነው ይሄን ከኔ ስለማጠብቅ ነው ወይስ ቀለበቱ መሸጤ ነው? እኔ በቀለበት ያልደራደርም ልዩ በጭራሽ አልደራደርም። እኔን ስታውቀኝስ አመመኝ በእውነት። እኔ እንዴት ላስረዳሽ በእግዚአብሔር። እኔ በቃ ካኔ ነው ሰዳችሁት ወይኔ አውስተኛው ነው። እኔ ምን ብዬ ልንገራችሁ ነው? አሁን ገሬ ገባኝ። የሆነት እኔም አልተረዳሁትም የተሰማኝ ግን በጣም ነው የከበደኝ። በስመ አብ አረጊም ባክሽ እየቀለች ነው ምናምን ይላል። እቺ ልጅ ልዩ ታሪኳን የምታውቁ ታውቃላችሁና በጣም በሚያስጠላ በሚያሳዝን መልኩ ትሪት የተደረገች ሶሻል ሚዲያ ላይ ከምናውቃችሁ ሰዎች መካከል አንዷ ነች። ብዙ ለትዳሯ ሳክሪፋይስ አድርጋለች። ከቪዲዮዎች ማየት እንደምንችለው ለባሏ ነው እንደተናገረችውም ከሆነ በዚህ መልኩ እንግዲህ እሱም ከቤተሰብ ጋር አንድ ላይ ባልሆነ መልኩ መለያየታቸው በጣም ያሳዝናል። ማለት ቤተሰብ ትዳር ላይ ሲገባ ጥሩ ነገር አይደለም። ያ ግንኙነት መጨረሻውን እየደረሰ እንደሆነ አንዱ ምልክት ነውና ብቻ አሁን ላይ ጥሩ ላይ ሆና ሶሻል ሚዲያ ላይ መገኘቷ ደስ ይላል። ቤተሰብ ዛሬው ቪዲዮአችን ይመስል ነበረ። እስከዚህ ድረስ አብራችሁን ካላችሁ አይ ላይ ኦል ቀጣይ ቪዲዮ እንገናኛለን። አበሻ ኔሽን አው I love y'all